ሰላም እንዴት ነህ? እንዴት ነሽ? ደህና ነህ? ምን ላምጣልህ? ምን ስጋ አለ፣ ጥብስ አለ፣ ቁርጥ አለ፣ ሸክላ ጥብስ አለ። ይምጣልኝ። ሁሉም ይምጣልህ? አሁን የጠራሁት ሁሉም ይምጣልህ? አዎ ይምጣልኝ። ክትፎም ሁለትም ጥብስም ይምጣልህ? አዎ ርቦኛል በጣም። እሺ በቃ አምጪልኝ። እሺ እኔ ምን አይ ቤት መጣሁ። ምን ይምጣልኝ? ሁሉም ይምጣልኝ ነው የምለው። እዛ ጋር ያለው ሰውዬ አሁን የጠራሁት ምግብ እንዳለ በቃ ቤቱ ያለው ስፔሻል ሁሉ አምጪልኝ ነው ያለኝ። ቆይ እስቲ ላናግረው እጂ። አባት እንዴት ነህ? ሰላም ነሽ? ምን ቤት ነው? ምርጥ ቤት። ፈጣሪ ባርካችሁ። አረ ቆይ ምንድነው አንተ ይሄን ሁሉ ምግብ አዘም ልታረግ ነው? አላዘዝኩም እኮ። በዛ ላይ ብር አለ እንዴ? ይዘህ አንድ ብር የለኝም። ተቸግሬ ስመጣ ምን ታዘዛለች? ጥብስ አለ ምን አለ ስለኝ እንዴ ምግብ ቤት ስለሆነ እኮ ነው እሷ መብላት የመጣክ መስሎ። ምን ልበላ ነው የመጣው? ነው ከሰጣችሁ እንዴ ነው። አይ ብር አለ ምንም አንድ ብር የለም። ተቸግሬ ስመጣ ነው ይሄን ሁሉ ምግብ ሲጠራ እምጣለ አለችኝ። እንግዲህ ብር አለ ብላ አልጠየቀችም። እሷም አስተናጋጅ እኮ ናት፣ ስራዋ ነው። አሁን እያመጣች ነው ታዲያ። አረ ምኑ ነው የምታመጣው? ብር የለኝም አልካ አይደል እንዴ? አንድ ብር የለኝም። አረ በእናትህ ተው በቃ ተነስ ሂድ። እንዴ ምንም ብር ሳትይዝ ምንድነው የምትበላው? ገዝተን እኮ ነው የምናመጣው። አልጠራዋትም እኮ እሷ ነኝ የመጣችው። ልትታዘዝ እኮ ነው የመጣችው። ተነስ እባክህ፣ ሰው ይመጣል። ቦታ አትያዝ። Mama yangu game over. እየተጫወቱ ነው። እሺ ስራው ነው ብኝ እኔ ስራ ሰው ነው እንግዲህ። ኧረ ችግር የለውም። ምንድነው የዛሬው ደግሞ ጢባሩ በእግዚአብሔር። እኔ የምልሽ ረስቼ እኔ አንድ ነገር በቃ ስራ ስለሚበዛብኝ ረሳለሁ። እሺ ምን ሆንኩ መሰለሽ? ባለፈው አንድ ፎቅ ልጨርስ ምርቃት ስደርስ ሰው ላጠርቼ ቤት እንደሰራው ራሱ ቦታ ጠፍቶብኝ። ኧረ እባክህ ከብዛቱ የተነሳ ወይ ጢባር እና ፈታበኝ አትጨነቂ በእናትሽ ፈታበኝ። እንዴ ምንድነው አንተ ግን ስነ ስርዓት አጣክ እኮ። ምንድነው እንደሚያረግ እኔ? አዎ አንተ ራስህ ለኔ መልስ? አዎ አይዘ ለኔ መልስ? አዎ እንዴ ምንድነው አንተ ሰው ሆነ ያልኩ ቢሆንስ እኔ በእናትሽ ነኝ እንደዚህ አይነት ነገር አይመችኝም። ኧረ ሂድ በእናትህ አንተ ራስህ ተረጋጋ። ምንድነው እንደዚህ የሚያረግ? ሂድ እባክህ። ምን አይነቱ ነው ይሄ? ሂድ እንዴ አንዴቺ አንቺ እኔ አላወቀችም። በቃ አንቺ ስለሄድሽ ብቻ 5 ወይ 15 እመጣለሁ። እሺ በ5 አባዢው